በጣም አልቅሼባታለሁ። ወላሂ በጣም አልቅሼባታለሁ። የሰው እንባ አይደል። እኔ ከልቤ ይቅርታ ላደርግላት እሞክራለሁ፣ ውስጤ ግን አልቻለም። አረቦች ታውቃላችሁ፣ ይህ ቤተሰብ ተነካ አይላ የቤተሰብ ስም ተነካ ማለት ነው። ለኔ በሚዲያ እንደዚህ አንተ ሚስት ናት ተብሎ መወራት ካለበት ለኔ ሞት ይሻለኛል፣ በሞት ይሻለኛል። እኔን ስሜን ልታስጠፋ ይሄ ማለት እኮ ቤተሰብ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ባለፈው ጀምሬላችሁ ያልጨረስኩላችሁ ነገር ነበር። አሁን ብዙ ቤተሰቦች ነገሪን ለምን አልጨረሽልንም ለምን አልተናገርሽም ያሉኝ በውስጥም በኮሜንትም ስላሉ እና ወደ ቤተሰቦቼ ይሄንን ቪዲዮ ስታዩ አስተያየት መስጥ እንድትሰጡ ደስ የሚለኝ ቪዲዮን አይታችሁ ከጨረሳችሁ በኋላ ቢሆን ደስ ይለኛል እና በደንብ አዳምጣችሁኝ ያለውን ነገር ከዛ የፈለጋችሁትን ነገር አስተያየት መጻፍም መናገርም ትችላላችሁ። መኝታ ቤት ውስጥ ሆኜ የምቀርጸው አሁን ትምህርት ቤት ተዘግቷል፣ ልጆች ያሉ ቲቪ እያዩ ምናምን ሳሎን ቤት ስለሆነ ለዛ ነው መኝታ ቤት እየሆንኩኝ ወይ ኪችን እየሆንኩኝ የምቀርጽላችሁ። ባለፈው እንደነገርኳችሁ ህይወትሽን ለምን ታለቅሻለሽ ሃናን፣ ህይወትሽንስ እንዴት ነው ልትበጠብጠው የቻለችው ምንድነው ብላችሁ ጠይቃችሁኝ ግራ ይገባችሁ ነበራችሁ። ምን መሰላችሁ የተፈጠረው ነገር እንዳልኳችሁ። ግን ይሄን ቪዲዮ አስተያየት እንድትሰጡ የምፈልገው ሙሉ ቪዲዮን ከዳመጣችሁ በኋላ ነው። እኔ ዛሬ የምናገረው ለረጅም ጊዜ ለማንም ያልተናገርኩትን የደበቅኩትን ብዙ ልጆች ደውለው ጓደኞቼ የሆኑ ከዱባይ ከዚሁ ከኢትዮጵያ እየደወሉ ለምንድነው ከቻናልሽ የጠፋሽው ምን አጋጥሞሽ ነው ባሉኝ ሰዓት ያልነገርኳቸውን ነገር ነው ለእናንተ ምነግራችሁ። እና በዚህ ጉዳይ ራሱ የደበቅኳቸውና ሌላ ነገር የነገርኳቸው እህቶች ያሉ እነሱን ራሱ የሆነ ቀን ወጥቼ ይቅርታ ጠይቃቸዋለሁ። እና ወደ ቤተሰቦቼ ምን መሰላችሁ የተፈጠረው አሁን ጊዜው ስላለፈና የራሴን ነገር መናገር የሚከብደኝ ወቅት ስላልሆነ እናንተም ስለምትማሩበት እናንተም ከጓደኛ ከምትቀርቡት ሰው ምን ያህል ጥንቃቄ መውሰድ እንዳለባችሁ ስላመንኩኝ ይሄንን ነገር ይዤው በሚዲያም ለመናገር ወስኛለሁ። በፊት ግን ይሄን ነገር ለመናገር በጭራሽ አልፈልግም ነበር። እና የተፈጠረው ነገር ምን መሰላችሁ? የዛኔ እኛ ጓደኛ በነበርንበት ሰዓት ታቋታላችሁ። ጓደኛ በነበርንበት ሰዓት ከቲጂም ጋር ከሷም ጋር ከዛ የሆነ አለመግባባት ነገር ተፈጥሮ ያው ተጣላን። ስለኔ እየወጣች ታወራ ነበረ። በዛ ሰዓት ደግሞ ረጅም ጊዜ ማለት ነው በቲጂም በራሴም ማለት ነው ሳስለምናት ነበረ። ለባሏም ነግሬው ነበረ እባክሽን ስለኔ እየወጣሽ ቪዲዮ አትስሪ እባክሽ። እኔ እዚህ ጋር ባለ ትዳር ነኝ። አንድ ነገር ልንገራችሁ ቤተሰብ፣ አንድ የሚባል አባባል አለ በአገራችን ውስጥ አህያ ምን ትላለች? እኔ ከሌለው ሰርዶ አይብቀል። ይሄንን ተረት የምታውቁ ጻፉልኝ። እኔ ከሌለው ሰርዶ አይብቀል ነው ምናምን የሚባል ተረት አለ። እኔ ወላሂ ነው ምላችሁ ቤተሰብ፣ እሷ ከባሏ ጋር በተጣላች ሰዓት በጣም ረጅም ጊዜ ራሷም ታውቃለች እንዲታረቁ ብዙ ጥረት አድርጌያለሁ። መሀላቸው ገብቼ ቲጂ የምታረገውን ያህል አድርጌ ያውቃለሁ እንዲታረቁ። አንቺም ጥፋተኛ ነሽ አንተም ጥፋተኛ ነህ ብዬ ይሄን ያህል ጥራ እየሰራች ምን እያለች እንዴት አደርጋለሁ ወተ መስራት አለበት ብዬ ቢኒና ራሱ ብዙ ጊዜ ተናግሬያለሁ መቻቻል እንዳለባቸው። እዛ ሰዓት የራሷ ትዳር ስለተበጠበጠ እንዳልኳችሁ እኔ ምን ካልኩኝ ሰርዶ አይብቀል አይነት ነገር የሌላ ሰውንም ህይወት ለመበጥበጥ ቪዲዮ እየተነሳች መስራት ጀመረች። ስለኔ እኔ እኮ ቪዲዮ ልሰራብኝ እኮ የሚገባኝ ሰው አይደለም። ካለን ቅርበት ጓደኝነት ማለት እንደው ጥፋተኛ ስሆን የፈለገ ጥፋተኛ እንኳን ቢሆን አጥፍቼ ቢሆን እንኳን እየወጣች እኔ ላይ ቪዲዮ መስራት እኮ የለባትም። እኔም በውስጥ እኮ መናገር ትችላለች። ባትናገር ራሱ በቃ አጥፍቼ እኔ ክፉ ሰው እንኳን ቢሆን እርክፍ አድርጋ እኔን እኮ መተው ትችላለች እኮ። ዝምታም እኮ መልስ ነው። ሰው መተው እኮ መዝጋትም እኮ መልስ ነው። ግዴታ የኔን ህይወት ለመበጥበጥ ግን ወጣ ቪዲዮ እየሰራች ስለኔ መናገርና ማውራት አልነበረባትም። ታውቃላችሁ ባሌ አረብ ነው። የኔ ቪዲዮ ሲደርሰው ስለኔ ሲሰራ ይመጣለታል። ስለዚህ ሊያየው ይችላል። እባክሽ በእናትሽ ምንድነው በዚህ ላይ ውሸት ነው የምታወራው። ስለዚህ ውሸት እኔን ለማጥቃት እየተነሳች ስለሆነ በቃ ስለኔ ትተው በቃ ቢያንስ ትተወኝ
እኔ አጥፍቼባትም ከሆነ በቃ ትተውኝ ይቅርታሽ ምንም ሰርቼ ቢሆን ብዬ በቲጂ ማስለመን ጀመርኩኝ። ግን ለቲጂ አልፎ ለቲጂ ዘመድ የነበረችው ወይ ጓደኛዋ ታቋት ይሆናል አብራት ቪዲዮ መስራ እዛ ገርጂ ያለችው እሷ ጋር ሁሉ ደውዬ በእናትሽ በቃ እኔ ህይወቴ እየተበጠበጠ ይቅርታ ላለማልቀስ ተናግሬ ነበር። ይቅርታ ስሟ ጠፋብኝ ማን እንደሆነች ለሷ ሁሉ ደውዬላት በእናትሽ በቃ እኔ ህይወቴ እየተበጠበጠ ነው ቪዲዮ አትስራ እንዳሰራብኝ ቲጂ ትንገራት በእናትሽ ብዬ ሁሉ ነገርኳት። ከዛ ቲጂ አስታውሳለሁ ከሱ በፊት ግሩፕ አስገባችሁና አንድ ላይ ዋትስአፕ ላይ እየለመንኳት ነው የምትለኝ እና እምቢ አለች። በቃ እምቢ አለች። በዛ ሰዓት ብሩን ይሁን ያየችው የኔን መውደቅ ይሁን የፈለገችው አላውቅም። ምንድነው የሰራችው ቪዲዮ ያላረኩትን ነገር ቤቱና እንዲህ ግማማ ድረስ ምናምን እኔ እንደዛ ማደርግም ሰው አይደለሁኝም። ያላደረኩትን ነገር መጥፎ ነገር እስልምናዬም እድገቴም ቤተሰቤም ህይወቴም የማይፈቅድ አደረገች ብላ ቪዲዮ ተሰራች። የዛን ቀን ወላሂ እኔ አላውቅም በድንጋጤ በመንቀጥቀጤ በፍርሃቴ ማለት ነው ሽንቴ ሳይመጣ 10 ነበር መመላለሰው 10 እሄዳለሁ ሽንት የለኝም እመለሳለሁ እንደገና አሁንም ሽንት ይመጣል። በቃ ሽንት ቤት ውስጥ መቀመጥ ነው ያማረኝ። በቃ ፍርሃት ነበረኝ። አረ ቲጂ በእናትሽ የወጣች ቪዲዮ አትስራ በአላህ በእናትሽ የሆነ መጥፎ ነገር እኔ እዚህ ጋር ደግሜ የማላወራውን ነገር እንዲያደረገች እኔ ያላደረኩትን ነገር የሆነ ጊዜ እርጉዝ ናት ብዬ ሄድኩኝ። የሆነ ጊዜ ከባሏ ጋር ስለተጣሉ ምናምን ብዬ ሄድኩኝ። አንድ ጊዜ ደግሞ እናታቸው ጠርተውን ነው ብዬ ነው ሄድኩት ወደዛ ሀገር ማለት ነው። እና በስንት መከራ ነው የሚፈቀድልኝና የተፈቀደልኝ እና እንደዛ ተፈቅዶላችሁ ተአምኖኝ ፈቅዶ እዛ ሀገር ልኮኝ እኔ እሷ እንደምትለው በማይሆን ነገር እሷ እኔ ባሏ ሆነን የሆነ እንዲያደረገች ሐናን እንደዚህ ታረግ ነበር ብላ ያላወራችው ነገር ምንድነው የሚሰማው? ከዛ የሰራችው ቪዲዮ እንዳልኳችሁ የኔ ስም ስለተጻፈበትና የኔ የሷ የቲጂ ቪዲዮ እንዳለ በተከታታይ ነው የሚወጣው። ስለሚወጣ ደግሞ ሩቅ ላለ ሰው እኔ ለማላቀው አይቼ ማላቀውን ሰው እንደዚህ ነው ብላ በቃ ማይሆን ቆሻሻ ነገር እኔ እንዴት ብዬ እኔ እኮ መናገር እኮ ስለከበደኝ ነው። አሁን ቃሉም ማለት ነው የሰማችሁት ሰምታችኋል። ምን አረገች ብላ እንዳወራችብኝ ያን ሁሉ ስታስወራብኝ ቪዲዮ ወደ ባለቤት ደረሰ ማለት ነው። ሄደ ያንን ነገር አየን። ቤታችን ውስጥ እሳት ቆመ። እንዴት አንቺ ሄድሽ እናቷ ጠርተውናል ብለሽ ነው ተጣልታለች ብለሽ ነው ብለሽ ሄድሽ እንዲህ አይነት ነገር ታደርጊያለሽ ምናምን ብሎ ቤት ውስጥ ጸብ መጣ። በቃ ቤት ውስጥ ጭቅጭቅ በሚገርም ሁኔታ ጭቅጭቅ ተፈጠረ። እኔ ለካምኝሽ እንደዚህ ሄደሽ አንቺ ምናምን በቃ ሰላም ጠፋ ማለት ነው። እንደውም ማለት ይሄን ተነሺ ወደ ቤተሰቦችሽ ነው የምትሄጂው አለኝ ማለት ነው። ከዛ ሲልኝ ደግሞ ወደ ቤተሰቦች ከቤትሽ ወጥተሽ ሂጂ ልጆችሽን ጥለሽ ምናምን ሲባል እሺ አትበሉ ምናምን የሚባል ነገር አለ አይደል? እኔ አልሄድም አልኩት። የት ነው የምሄደው? ወዴትስ ነው የምሄደው? ወደ ቤተሰቦች አልሄድም። በቃ የፈለገ ነገር ይምጣ ከቤቴም ንቅንቅ ብዬ አልወጣም ብዬ ቤቴ ውስጥ ግግም ብዬ ቁጭ አልኩ። ሁሌ ሰላም ማጣት ነው ምናምን በቃ ቤት ምሳ መብላት አቆመ። ምንም በቃ እራትም ውጪ በልቶ ነው የሚመጣው ምናምን በቃ ሰላም ጠፋ። ከዛ ወይኔ አልኩኝ እኔ እንዲታረቁ ባደረኩት የኔ ቤት እንዲታረቅ። ከዛ ዩቲዩብንም መስራት አቆምኩኝ። በቃ ያን ያህል የሚያከብረኝ ያን ያህል የሚወደኝ ያን ያህል ምንም ይለኝ ቀይር ብሎ ሌላ ሰው ነው ቁጭ። ከዛ በኋላ ወደ ቤተሰቦች ሲለኝ አልሄድም እኔ ወደ ቤተሰቦች እዚሁ ነው የምቀመጠው ምናምን ብዬ ቤቴ ውስጥ በቃ ግግም ብዬ በሴትነት ቁጭ። በዚህ አጋጣሚ ግን ልንገራችሁ የፈለገ ነገር ቢሆን የቤታችሁን ገበና ማንነታችሁን ኑሯችሁን ህይወታችሁን ቆንጆ ኑሮ እንደምንኖሩ ተዋዳችሁ ምቀኛ ሊኖር ስለሚችል አታሳዩ። አንድ እሱን ነው የምለው እኔ በቃ ለሰው አይን ነገር ምንም አይነት ነገር ለጓደኞቻችሁ እንዴት እንደምንኖሩ ግድላችሁ ይክፋችሁ እጡ ማገኙም አታሳዩ። ቆንጆ ብታገኙ ጓደኛ ምቀኛ ነው። ባይኖራችሁ የሚያዝንላችሁ ይመስላችኋል እንጂ አንድ አላህ ብቻ ነው እንጂ የሚያዝንላችሁ ጓደኛ ወይንም ደግሞ የውጪ ሰው ሊያዝንላችሁ አይችልም። ስለዚህ ማንነታችሁን ለማንም ሰው ቢሆን ማሳየት አይገባም ብዬ ነው ማምነው። ኑሮዬ እኔ ባሌን ሁኔታ
የባሌን እንክብካቤ ምናምን ባላሳይ ኖሮ እኔ ይሄን ያህል ቤቴ እንዲበጠበጥ አላደርግም ነበር። ከዛ በኋላ እንዳልኳችሁ ከቤት አልወጣም አልኩኝ። በጣም ተቀየረ። በቃ ቤት ምሳ መብላት አቆመ፣ ቤት ቁርስ መብላት አቆመ፣ ሁሉም ነገር አቆመ ማለት ነው። ከዛ በትዕግስት በቃ ያለኝን ነገር ቻል አድርጌ ነገሮችን መጠበቅ ጀመርኩኝ። ነገም ሌላ ቀን ነው ይስተካከላል በሚል ዩቲዩብ መስራት አቆምኩኝ። ቁጭ ብዬ ማልቀስ ነው። ጧት አለቅሳለሁ፣ ማታ አለቅሳለሁ። በቃ ጭንቀት ውስጥ ሆንኩኝ። ቁጭ አልኩኝ ጸጥ ብዬ ማለት ነው። ያመሸ ምናምን ቁርስ ምሳ እራት መብላት አቆመ። ሲያቆም በቃ የሆነ ትጨነቃላችሁ። አንድ ሁለት ብዬ ከተናገርኩኝ ጸብ ነው የሚነሳው፣ ጭቅጭቅ ነው፣ እንዲያረግሽ ነው፣ በቃ ቀውጢ ነው፣ ቤቱ እሳት ነው የሚቆም እያለ ጭራሽ ውጭ ማደር ጀመረ። ከዛ ውጭ እያደረ ምናምን መምጣት ጀመረ። በቃ እኔ ሌሊቱን ሙሉ እንቅልፍ አይወስደኝም። ሳትዳሬ ሊበጠበጥ ነው በቃ፣ ወይንም በቃ ሌላ ቦታ ወይ የሆነ ነገር በቃ ጨንቅ ምን ሆኖ ነው የት ሄዶ ነው ብላችሁ ትጨነቃላችሁ። መጠየቃችሁም በቃ ሰላም ስለሌለ አለቅሳለሁ፣ ጠዋት አለቅሳለሁ፣ ማታ አለቅሳለሁ። እንቅልፍ የለኝም። ሌሊቱን ሙሉ አዛን የሚለው እያለቀስኩኝና ቁጭ ብዬ በቃ ካሁን ይመጣል እያልኩኝ ስጠብቅ ይነጋል። ከዛ በየመጣ በየሁለት ቀኑ ልብስ እየቀየረ መሄድ፣ በየሁለት ቀኑ ልብስ እየቀየረ መሄድ። ዛሬ መጥቶ በሁለተኛው ቀን ይመጣና መኪናው እንደች ያቆማል። ውስጥ ገብቶ ልብስ ቀያይሮ በቃ ዝም እላለሁኝ። ልጆቹ ክፍል ምናምን ሆነና ጸጥ ነው ምለው ቀይሮ ይሄዳል። ልጆቹ አንዳንድ ጊዜ እየደወሉ የት ነህ ምናምን እንዲህ ስራ ይዤ ነው ምናምን እንግዶች መጥተውብኝ ነው ምናምን ይላቸዋል። እሁድ ቀን እየመጣ ይዟቸው ወጥቶ አብሯቸው ምሳ ይበላል። የሚያስፈልጋቸውን ለትምህርት ቤት ገዛዝቶላቸው ሱፐር ማርኬት ወስዷቸው ገዛዝቶላቸው ምናምን ይመጣል። የሚያስፈልገን ነገር ካለ ሙሉ አርጎ ገዛዝቶልን ይመጣል። በቤታችን በኩል የጎደለ ነገር የለም። ያንን እያደረገ እሱ ግን የለም። እኔ እዚህ ጋር በበላ በጠጣ ምንም አይነት ጥሩ ህይወት ብኖር ለኔ ትልቁ ነገር ዋናው ነገር ባለ ይሄዶብኛል። ስለዚህ ለኔ ምንም አይነት ደስታ አልነበረም። እንደዚህ ያልኩኝ ሰዎች በመሃላችን ሽማግሌ ለማስገባት ሞከርን። ነገሩ በጣም ከረረ። ምክንያቱም ያለው ነገር እኔ ዩቲዩብ ከልክያ ነበረ። በስንት መከራን ያስፈቀደችኝ በጨዋነት እንድሰራ ነው እንጂ በየሀገሩ እየሄደች ማይሆን ነገር እኔን ስሜን ልታስጠፋ። ይሄ ማለት እኮ ቤተሰብ ማለት ነው። አረቦች ታውቃላችሁ፣ ይሄ ቤተሰብ ተነካ፣ አይላ የቤተሰብ ስም ተነካ ማለት ነው። ለኔ በሚዲያ እንደዚህ አንተ ሚስት ናት ተብሎ መወራት ካለበት ለኔ ሞት ይሻለኛል፣ በሞት ይሻለኛል። እኔ ከባድ ነገር ነው ምናምን ብሎ ተቃጠልኩ፣ እያራርኩ መጣ። የሆነ ቀን እንደዚህ ልብስ ሊቀይር ሲመጣ እንዲያልኩት በቃ ሁሌ ለምንድን ነው የመጣ ልብስ እየቀየር ከዛ ምን ልብሶችን ይዘህ ብትሄድ አያስገቡ የምታድርበት ቦታ ለምንድን ነው ልብስ እየቀየርክ የምትሄደው? ልብስ እየቀየርክ የምትሄድ ከሆነ ልብስህን ወስደህ ሂድ። በቃ አትልፋ፣ አትድከም። ወደዚህ እየመጣክ እየቀየርክ በመሄድ ብዬ ራሴ ተናገርኩ። እና ያን ቃል ያልኩበት ቀን በጣም ከባድ ነበር። እና እንደዛ ነው የምትፈልጊው አለኝ። አዎ አልኩት። በቃ እንደዛ ነው የምፈልገው። ምክንያቱም ልብስ እየቀየርክ የምትሄደው ነው ስሜቱን አስባችኋል። ምን ሆነ? እሺ እንደዛ ከሆነ ጥሩ አለኝና ምንም ሳይለኝ እንደዛ ነው እያየሁት በሁለት ሻንጣ ልብሱን ከተተ፣ መኪና ውስጥ ከተተ፣ ይዞት ሄደ። ወላሂ የዛን ቀን የተሰማኝ ስሜት እየየ ብዬ ነው ያለቀስኩት። ቁጭ ብዬ ልጆቹ ትምህርት ቤት ነበሩ። እየየ ብዬ በቃ አልቅሽ ነበር። አንዳንዴ ለምን አልኩት ትላላችሁ፣ በቃ በዚህ ትዳሬ ሊበተን ነው ትላላችሁ። አንዳንዴ ደግሞ በቃ ሸይጣንም በቃ በልበል የሚል ነገር አለ። አልኩኝ ብቻ ተናገርኩኝ። ከዛ ልብሱን ጠቅልሎ ይዞ ሄደ። ከዛ ከሄደ በኋላ እርግጠኛ ነኝ ከዚህ በኋላ ምን እንደተፈጠረ ማወቅ ትፈልጋላችሁ። በጣም ከባድ ጊዜ ነው።